ይሁን እንጂ ቀረብ አረ ፍሬንዴ ድንጋዩ ለልማት ይፈልጋል ሀምናም ተቸገረ ዘንድሮም እዚህ ሆነ ሲያስጠላ ተፍ ተፍ ያልክ ስራ አትፈልግም ለማንኛውም እቺ ነው ሴሽ ያዛት መልሴሲ ወልድፋት ተሸነፍኳስኝ ቢኒያም እባላለሁ ምናምን ብዬ ራሴን አላስተዋውቃችሁ የነበሩኝ ወዳጆቼ ሁሉ ዛሬ ላይ ማጣቴን አይተው ርቀውኝ የውድድ ማስጫ ላይ ብቻዬን ቀርቻለሁ ክፉ ቀን ሊያስተዛዝበን እንጂ ሊገለን አይመጣም አይደል የሚባለው ይግደለኛ ይግደለኝ ግን እርግጠኛ አይደለሁም አይ ቢኒዬ ያ ሁሉ ጓደኛ ያ ሁሉ ግርግር ማጣትን ሲያይ ሁሉም ሸርሾ አይደል እኔም ላንተ ያለኝን ፍቅር በውስጥ ይዤ ስብሰለሰል አንተም አግኝቶ በማጣት ህመም ስትሰቃይ ብቻ ይሁን ሁሉንም ጊዜ ይፈታዋል ቢኒዬ ቆይ ለምንድነው ከዚህ ድንጋይ ላይ ማትነሳው ሁሉም እኮ ሁሉም ትተው ሄደዋል አይ ሄርሙዬ አንቺን የመሰለ ጓደኛ ፈጣሪ ባይሰጠኝ ምን ይውጠኝ ነበር አንቺ ብቻ ኮንሽ በማጣት ያልተለወጥሽብኝ ጓደኛ ነው ያልከው ቢኒያም እስካሁን እጄ ተጨነኩት ይበቃል ካም ባላ ግን አልችልም አፈቅርሃለሁ ሄርሙ ደሞ ጀመረሽ ምንድነው የተከዝሽው ወዴት ሄድሽ አይ ወዴትም እማዬ እየጠበቀችኝ ነው በቃ ቢኒ ደናዋል ሰሞኑን በጣም እየተጠራጠረ ነው አደራ በጥንቃቄ ስጠው እሺ በተክልዬ ቆይ ማን ነው ግን ይሄን ሁሉ ብር የሚልከው አረ እኔ መልእክት ብቻ አድርስ ነው የተባልኩት ዛሬም አልፋታው ተከታትዬም ቢሆን ማንነቱን ደርስበታለሁ ቆይ አንተ ሰውዬን ገንዘብ ማን እንደሚልከው ለምን በሰላም አነግረኝ ነገርኩ እኮ እኔ መልእክት አድርስ ብቻ ነው የተባልኩት ቢኒያም ምን አለ ትለኛለህ እሺ ተደብቆ አይቀርም ቆይ ሻው ነው ሁሉ ብር ምን አባቴ ላደርገው ነው ለነገሩ ምን አስጨነቀኝ ሄርሙ ትምጣና ከሷ ጋር እንወስናለን አንተ ጀዝባ ሲከታተል ባላይ ኖርኩ ሁሉ ነገር አቁቶለት ነበር አለቃ እኔም ግራ ተጋብቻለሁ እንዴት እንደተከታተለኝ አለቃ ለጥቂት ነው የተረፍነው ድጋሚ እንደዚህ አይነት የጀዝባ ስራ እንዳሰራ እሺ አለቃ እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ጥሎኝ በር እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ብቸኝነቱ ጎዳክ አይደል ከዚህ በላይ ግን ፍቅሬን መደበቅ አልችልም እውነቱን እነግረዋለሁ ይኸውልህ ቢኒዬ ከዚህ በላይ መደበቅ አልችልም ምኑ እውነቱን እንዳፈቀርኩት ከነገርኩት ተናዶብኝ ሊጠላኝ ይችላል አንቺ ኤርሚ ምንድነው ዝም የምትይው ንገሪኛ ምን መሰለክ ቢኒዬ እንዴ ኤርሚ
ብር ተራከልህ እያለ የሚያመጣልኝ ልጅ መጣ። ቆይ ማን ይሆን ይሄን ነገር የሚያደርገው? ዛሬማ እንደምንም እውነቱን ማወቅ አለብኝ። ግን ልጁ እውነቱን ለመናገር ፈቃደኛ አይደለም። ሰውዬ ዛሬ የማይሆን ነገር ብታስብ ከባድ ችግር ነው የሚፈጠረው። ይኸውልህ ወንድሜ፣ እኔ ምንም ችግር አልፈልግም። ይሄን ገንዘብ ማን እንደሚልከው ብቻ ንገረኝ። ሰውዬ ዞር በልልኝ። እኔ በተደጋጋሚ ነግሬሃለሁ። እኔ መልእክት አድርስ ብቻ ነው የተባልኩት። ያ የተረገመ ህይወቴን ያበላሸው አጎቴ ነዋ። ንገረኝ። ያዳረፍ ምንም እንዳታረግ። ማን ብለሽ ነው የጠራሽው? ያዳኗ ምን ነው ትታወቃላችሁ እንዴ? ታዲያ መጀመሪያ ሳሳይሽ ምን ነው ዝም አልሽ እንዴ? አራረጋጋው ቢኒ ምን ሆነሃል? ያዳኩ የሰፈራችን ልጅ ነው። አንተ ምን ይዘጋል? አትነግረው? አረ ሄርሚ ጭራሽ አይገቡም እኮ። እኔ ስራዬን እየሰራው ነው ያለሁት። እኔ መልእክት አድርስ ብቻ ነው የተባልኩት። እንደዚህ አይነት ስራ ደግሞ ጀመር? ቆይ ይሄን ነገር ሲቲ ታውቃለች? ኧረ አታውቅም። እኔ እናንተ አልጨረስንም። እሺ ሰፈር እናወራዋለን። እኔ እኮ ግራ ገባኝ። ነው የምታውቂው ብዬ የታውቀዋለሁ ብለክ ነው? የሰፈራችን ልጅ ነው። በጣም አሪፍ አጋጣሚ ነው አንድ ሰፈር መሆናችሁ። ይሄን ገንዘብ ማን በድብቅ እንደሚልክ ተከታትለሽ ትደርሽበታለሽ። ችግር የለውም፣ የተቻለኝን አደርጋለሁ። በቃ ወደ ቤት ልሂድ። የሆነማ የተደበቀ ነገር አለ። ምንድነው እንደዚህ ያስደነገጣት? ሄርሜላ! አቤት ቢኒዬ። ደህና ነሽ ግን ሄርሚ? ቻው ራሱ አላልሽኝም እኮ በጣም ተረብሸሻል። እንዴት አልረበሽ? ያዳ እንደዚህ አይነት ስራ ይሰራል ብዬ አስቤም አላውቅም። ለእኛማ ጥሩ አጋጣሚ እኮ ነው። የገመዱን ጫፍ ይዘናል። በቃ ብዙ አላስቆምሽ። ቻው ሳትይኝ ስቴጅን የጠራሁሽ። መጀመሪያ ምናችሁም አልጣመኝም ነበር። ያመንኳችሁ ነበር እንዴ መሰላችሁ? ቆይ መቼ ነው የምነግርህን የምትሰማው? ጭራሽ አንድ ላይ እያየን ወደኛ ትመጣለህ እንዴ? አስቤው አልነበረም እኮ አለቃ። ያንተ አለማሰብ ከሚፈጠረው ችግር ያድነናል? ንገረኛ። ከዚህ በላይማ አልታገስም። ሂጄ እጅ ከፈንጂ ይዛችኋለሁ። ቆይ ምን እየሆንኩ ነው? ቅድም እኮ ሰፈር እናወራለን ብለዋለች። እያወጣጣችሁ ይሆናል። ከመጠን በላይ እየተጠራጠርኩ ነው። ያዳ ድጋሚ እንደዚህ አይነት ስህተት እንዳሰራሽ የመጨረሻ ነው። እሺ አለቃ፣ ግን ከመጠን በላይ ሳይጠረጠረን አይቀርም። አካሄዳችን መቀየር ይኖርብናል። እሱ ያንተ ስራ አይደለም። እሺ የምትባለውን በትክክል አድርግ። እሺ ቀጣዩ ስራ ምንድነው የሚሆነው? እኛ መሆናችንን እንዳይጠራጠር የሆነ ሴራ ማዘጋጀት አለብን። አለበለዚያ እኔ መሆኔን ካወቀ ለምን ደበቅሽኝ ብሎ ችግር መፍጠሩ አይቀርም። እኔ ደግሞ ከሱ ጋር ተጣልቼ አንድ ቀን መቆየት አልችልም። ስለዚህ እኔ ጋር እንዳሰባል እኮ ተናገራ። ምን ትጠብቃለህ? አንቺና ቢኒ አንድ ላይ ሆናችሁ ለኔ የሆነ ሰው ብር ሰጥቶኝ ሲል ቢኒ እንዲያ እናደርጋለን። ከዛማ አንቺ ይሄ ያዳርል እንዴ ብለሽ ታሳየዋለሽ። ከዛማ መልእክት አለኝ ብዬ ወደ እናንተ መጥቼ ሰጧል። በቃ ሁኔታውን አማቻችቼ ቢኒ ጋር ሆኜ ቴክስት አደርግልሃለሁ። ከዛ ስራን ትጀምራለህ። ፈጣሪ ሆይ ቢኒዬን በዚህ መልኩ ጭንቀት እየፈጠርኩበት ያለሁት መጥፎ ሆኜ አይደለም። የልቤን ታውቃለህ። አንዴ ጀምሬዋለሁ፣ ወደ ኋላ መመለስ አልችልም። ገንዘብ እኔ እንደምልክለት ካወቀ እንደማፈቅረውም ከነገርኩት ይርቀኛል ብዬ ፈርቼ ነው። ብቻ ፈጣሪ ሆይ ቢኒዬን ካጠገቤ አታርቅብኝ። ቢኒዬ ወይ እርሙሻ፣ በቃ ከዚህ ድንጋይ ላይ አልነሳም አልክ አይደል? አይ እርሙዬ፣ በዚህ ጉዳይ እንኳን ባንከራከር ይሻላል። ሳገኝም ሳጣም ያልተለወጣችሁብኝ ይሄ ድንጋይና አንቺ ብቻ ናችሁ። በቃ አትዘንቢ፣ ሁሉም ያልፋል። እሺ ደግሞ እኔ ሁሌም ገባልከኝ። አውቃለሁ እርሙዬ፣ አንቺ እኮ የክፉ ቀኔ ነሽ።
አልቀርብም ወረኛ። ካሉ ብዙ ታወራለህ። እኔ የምልህ አንቺ የምትይኝ ያዳን እኮ አግኝቼው ነበር። አዎ አውቃለሁ። ከዛስ? ምን? አዎ አውቃለሁ ነው ያልከው? ኧረ አላልኩም። አልኩ እንዴ? እኔ እንጃ። ያው አዲስ ነገር ለመስማት ስለጓጓ ይሆናል። ምን አለሽ ታዲያ? እሺ ከዛማ ላወጣጣው ሞከርኩኝ፣ ግን ሊነግረኝ ፈቃደኛ አልነበረ። አልኩሽ እኮ ልጁ በጣም ገገማ ነገር ነው። ብቻ ተው፣ የጊዜ ጉዳይ ነው፣ እንደርስበታለን። እንዳፍሽ አርግልኝ ብቻ። እኔማ የማላውቀውን ሰው ገንዘብ መብላት ምርር ነው ያለኝ። የማይሆን መዘዝ ይዞብኝ እንዳይመጣ። ሄርሜላ ሄርሜላ ሄርሜላ፣ መቼም እኔ በህይወት እያለሁ ቢኒያምን ያንቺ አታደርጊው። ያንቺን ህይወት ምስቅልቅሉን ለማውጣት ስል ብቻ ቢኒያምን ራሴ አደርገዋለሁ። በቃ ቢኒዬ፣ ቤት ያልጨረስኩት ስራ አለብኝ፣ በኋላ እመለሳለሁ። እሺ ሄርሙዬ፣ ቻው። በቃ በኋላ ከችል። ቢኒዬ፣ ከሩቅ እኮ እያለፍኩ ሳይክ ለምን ሰላም አለልህም ብዬ ነው። ዛሬ ከየት ተገኘሽ እባክሽ? ተው እንጂ ቢኒዬ፣ ምንም ቢሆን እኮ በፊት ጓደኛሞች ነበርን። ያኔ ነዋ ገንዘብ እያለኝ። ማጣቴን ስታዩ ግን ሁላችሁም ተዋችሁ፣ ከአንድ ሄርሚ በስተቀር። ሄርሜላ፣ አንቺ እርኩስ፣ ብቻ ጠብቂኝ። ላንቺ ያለውን ቦታ እርግፍ አድርጎ እንዲተው አደርገዋለሁ። ያንቺን ሀዘን ለማየት ስል የኔና የኔ ብቻ አደርገዋለሁ። ምን ይዘጋሻል? አፈርሽ እንዴ ባደረግሽው ነገር? እንደዛ እኮ አልነበረም ቢኒዬ። ያው አንተ የማታውቀው ብዙ ነገር አለ። አንድ የማውቀው ነገር ቢኖር አስመሳይ መሆንሽን ነበር። ያኔ ስንት ነገር አብረሽኝ እንዳላሳለፍሽ መቸገረኝ ስትይ ተቀየርሽብኝ። የማላውቅሽ ሰው ሆንሽ ቢኒዬ። አንተ እንደምታስበው አይደለም። ከጀርባህ ብዙ የተወሳሰበ ነገር ነበር። እንዴ ሊዱ፣ ምን ሆነሻል? እያለቀስሽ እኮ ነው። በቃ ተይ፣ ሁሉም ነገር አልፏል፣ አታልቅሽ። ይቅርታ በጣም ቢኒዬ፣ እንደዚህ እንዲሰማ በማድረግ። አረ ሊዱ በፈጠረሽ ረፊ፣ በቃ አልፏል፣ ምንም ማለት አይደለም። አንተ ሞኝ እኮ ነህ። ይህም በመሰለ ያዞም ባያታለልኩ አይደል? በቃ ቢኒዬ፣ ወደ ቤት መሄድ አለብኝ። ግን ከልብ ይቅርታ አድርገኝኛል አይደል? አዎ ሊዱ፣ የምር ይቅር ብዬሻለሁ። በቃ ቢኒዬ፣ ሌላ ጊዜ እንገናኛለን። እሺ እሺ ሊዱ። አይ ሊዱዬ፣ ጀግና እኮ ነሽ። ይህን ሙኝ ባንድ ያሳመንሽው አይደል? ሄሎ አለቃ፣ የሚያስፈልገውን ነገር አዘጋጀክ? አዎ በሚገባ። ያንቺን ትዕዛዝ ነው የምጠብቀው። በጣም ጥሩ። በምንም አይነት ሁኔታ እንዲበላሽ አልፈልግም። በጥንቃቄ ይሰራ። እሺ ጥሩ። ስለዚህ ከ20 ደቂቃ በኋላ እሱ ጋር ሄዳለሁ። ቴክስት አድርግልህ፣ ስራን ትጀምራለህ። እሺ ቢኒሻ፣ እንኳን ደህና ቆየን ብለናል። የተከበሩ። እሺ እባክሽ፣ እንዴት ነበር ቤት ቆይታ? አድካሚ ነበር ብታይ፣ በስራ ተወጥሬ ነበር የዋልኩት። እዊ አይዞሽ የኔ ጀግና፣ ጀግና እኮ ነሽ። አልቀረብህም ድንቄም ጀግና። እንደው አንድ ብረት መዝጊያ የሆነ ባል ባገኝ እኮ። ባል ነው ያልሽው? አዎ። ምን ነው? አይ ምንም እንዲሁ ነው። ታዲያ ዞር ዞር ብትይ እኮ አታጭኝ። አንቺን የመሰለች ቆንጆ ማን ይጠላል ብለሽ ነው? አይ አንተ ወንዱላ እኮ ባል ይሆናል ማለት አይደለም። ፈጣሪ መርጦ ተሰጥልሽ። ያው ለኔ ያለው ደግሞ የትም አይሄድ። አቤት አቤት፣ አንቺ እኮ አትናገሪ ነው የሚባለው። አፌ ቁርጥ ይበልልሽ። ነይ ቁጭ በይ።
እንዴ ያ ያዳረል እንዴ ቢኒ ምን ይሰራል? አው ራሱ ነው። ቆይ ተረጋጋ፣ ምን እንደሚያደርግ ነው እንጂ። እንዴ የሆነ ነገር አቀበለው እኮ አየሽው? አዎ አየሁት። ምናልባት ገንዘብ የሚልከው ሰውዬ ይሆን እንዴ? ያዳይን ነገር ማን እንደሚል ካልናገር አልካ? ሄርሚ ስራ ስለሆነብኝ እኮ ቢያንስ አንቺ ተረጅኝ እንጂ። አይቼዋለሁ፣ ዛሬም አያመልጠኝም። ቢኒ አገኘኸው? ለጥቂት ነው ያመለጠኝ፣ ደርሼበት ነበር። በቃ ተረጋጋ፣ ተደብቆ አይቀርም፣ እንደርስበታለን። እሺ ኤርሚ፣ በቃ ሰላም ወይ፣ ነገ አገኝሻለሁ። ሄርሜላ ከቢኒዬ ጋር ያለሽን ትንሽዬ ቀን በደንብ አጣጥሚው፣ ለአንዴና ለመጨረሻ ጊዜ የኔ ስለማደርገው። ሄሎ ናቲሻ። እንዴ ሊዱ፣ የጠፋ ሰው ከየት ተገኘሽ? እኔ እናንተን የሚያገናኘን ስራ ይጠፋል ብለህ ነው? የሆነ ስራ እንድትሰራልኝ ነበር። በደስታ ነው አለዛው። በጣም አሪፍ። የቀረውን በአካል ስንገናኝ እናወራለን። ብራቪ ያዳ፣ እንደዛ ረፕሪታይኛ ተውክ። ነግሬሽ ነበርኩ በሚገባ እንደምወጣው። አሁንም ቢሆን ብዙ ይቀረናል። እኔ መጠራጠሩ ሙሉ ለሙሉ ማቆም አለበት። የተቻለኝን አደርጋለሁ አለቃ። የተቻለኝን አደርጋለሁ ሳይሆን በሚገባ አደርጋለሁ በላይ። እንዴት የተረገመች ደግሞ ከያዳ ጋር ምን እየሰራች ነው? የሆነ ሴራማ እያሴሩ ነው። በጣም ጥሩ፣ ስራችንን አቀለሉልን። በሁለቱ መካከል ያለውን ጠቃሚ መረጃ አጣርተህ ይዘልኝ ትመጣለህ። እሺ ሊዱ፣ ግን እኮ የሚባል ነገር የለም ናቲ። እዚህ ነገር ውስጥ ሄርሜላ እና ቢኒን የሚያጣላ ነገር አናጣም። ጥሩ፣ በቃ እኔ በያዳ በኩል ያለውን ነገር አጣራለሁ። ቢኒሻ። ሊዱ፣ ምን ሆነሃል ቢኒዬ? ድምጽህ ልክ አይደለም። አረ ምንም፣ እንዲሁ ነው። አይ እኔ አንተ የሆነ ነገር ስትሆን ይታወቀኛል። ይልቁንስ የሆንከውን ነገር ንገረኝ። አረ ተራ ነገር እኮ ነው። ቢሆንም ለእኔ ብትነግረኝ እኮ የተወሰነ ያህል ይቀልሃል። ምን መሰለሽ ሊዱ፣ የሆነ ሰው በተደጋጋሚ ገንዘብ ይልክልኛል እና ማንነቱን ማወቅ አልቻልኩም። እሱ ነው ያስጨነቀኝ።
እንዴት ማለት? ማን ነው ገንዘቡን የሚያቀብልህ? ኧረ እኔም በቅርቡ ነው ያወቅኩት። ያዳ ነው ምናምን ነው ስሙ። ያዳ ነው ያልከው? አዎ። ምን ነው ደነገጥሽ? አይ ምንም። በቃ አታስቢኝዬ። ማን እንደሆነ መታወቁ አይቀርም። እሺ ሊዱ። ቆይ ማን ይሄንን ነገር ሊያደርገው ይችላል? ከያዳ ጀርባ ያለሽው ሄርሜላ ብቻ እንዳትሆኚ። ያዳ ይለዋል። አንቺርኩስ የት አባት ሄዳለሁ ብለህ ነው? በቃ መላስ ይገባል። ሰፈር ጠፋ። አረ ምን እጠፋለሁ? ይልቁኑ ስራ አንተ ጋር እንዴት ነው? ስራ ምንም አይልም እባክህ። ያበደ መላ እየሰራው ነው ከሆነች የመለኛ ልጅ ጋር። አረ እባክህ ከማን ጋር? ምን አይነት ወርክ ነው? ስራው እንኳን ይቆየ፣ ግን ከሄርሜላ ጋር ነው እየሰራን ያለነው። ታዲያ እኔንም አሰሩኛ። ለኔ የሚሆን ነገር የለም? ኧረ አረጋጋው ሰውዬ። ለአንተ የሚሆን ነገር ካለ አዋራታለሁ። እስቴር በቃ ሄሎ ሊዱ፣ የሚጠቅምሽ መረጃ ሳላገኝልሽ አልቀርም። ምንድነው እሱ? ተናገራ። ያዳ ለሄርሜላ እየሰራ እንደሆነ አውቄያለሁ። በጣም አሪፍ። በቃ ደውልልሃለሁ። አገኘሁሽ ማንም አይደርስብኝም ብለሽ አስበሽ ነበረ? አሁኑን ሄጄ አንቺ እንደሆንሽ ገንዘቡን የምትልኪለት ለቢኒያም እነግረዋለሁ። አንቺ እርኩስ ከየት መጣሽ ደግሞ? ጉድሽን ላፈለ ጫፍ ላይ ሲደርስ ብቻ ለአሁኑ ፈጣሪ አትርፎሻል። ቢኒዬ ወይ ጉድ! ዛሬ ስንቴ ነው የምትመላለሽው? አብረሽኝ ድድ ማስጣት እኮ ነው የቀረሽ። ወይ አንተ ደግሞ መጀመሪያ እኮ ሰላምታ ይቀርማል። ይቅርታ ይደረግልኝ የተከበሩ። እንዴት ነው ታዲያ? እንደሱ ነው የሚባለው። አለሁልህ ቢኒሻ። የሆነ ነገር ላስቸግር ነበር ግን እምቢ ማለት አይቻልም። ሆሆ ምንድነው እሱ ደግሞ? ልስማውና የሚሆን ከሆነ ይሆናል። አረ ቢሊ መጀመሪያ እሺ በለኝና እነግርሃለሁ። ደግሞ እኮ ከባድ ነገር አይደለም። አንቺ ልጅ ጤነኛ ነሽ? ግን ምን እንደሆነ ሳላቅ እንዴት ይሽልሻለሁ? ወይ በቃ አብረን ጊዜ እንድናሳልፍ ፈልጌ ነው። ይሁን ሻመዳም ነገር እና ለዚህ ነው የላ ዙሪያ ጥምጥም ና ቁጭ በይ አብረሽ። አይ እዚህ እኮ አይደለም የኔ ቤት ሄደን አብረን ጥሩ ጊዜ እናሳልፋለን። ሄርሚሻ እንደሱማ ስወድ ቢኒዬ እሺ በለኝ። እኔ ካንተ ጋር ጊዜ ማሳለፍ ፈልጌ ነው። ስወድህ ነው ያልሽው? አረ ሄርሙሻ እንክብካቤ በጣም እየበዛ ነው። እሺ በቃ ሂደሽ ጠብቂኝ። ቤት ገባ ብዬ እመጣለሁ። እሺ ቢኒዬ። ብራቮ ናትሻ። ለዚህ እኮ ነው ካንተ ጋር መስራት የሚያስደስተኝ። ገና ከመጀመሪያው የሄርሜላን ጉድ አወጣ እና ሳሊዱ ናቲ እኮ ነኝ። ገና ምን አይተሽ? ጉረኛ። እኔማ ሄርሜላ እንደሆነች ገንዘቡን የምትልከለት ለቢኒ ልነግረው ስል ድንገት ከቻላለች መሰለ። ወይኔ ሊዱ፣ ኧረ ተይ አትቸኩይ። ገና ሰው መሆኑን እኮ አላረጋግጥንም። እንዴት ማለት? ሄርሜና ያዳ አንድ ላይ ይሰራሉ አልኩሽ እንጂ ምን እንደሚሰሩ ገና አላረጋግጥኩም። ታዲያ ምን ሊሰሩ ይችላሉ? እርግጠኛ አይደለሁም። እርግጠኛ ያልሆነ ነገር ለቢኒ ማውራቱ ላንቺ ጥሩ አይደለም። ይሄ ነገር የምታደርገው ሄርሜላ ካልሆነች ቢኒ ላንቺ ጥሩ ቦታ አይኖረውም። ልክ ብለሃል ናዲሻ። በቃ በቶሎ ይሄን ነገር ማን እያደረገ እንደሆነ ማወቅ አለብን። ያው አንድ ያለን አማራጭ ያዳ ስለሆነ እሱን መጠቀም አለብን። እሱ ያንተ ስራ ነው። በቃ እኔ ልሂድ። አዲስ ነገር ካለ ደውላ አሳውቀኝ። እሺ ሊዱ።
ያው እንግዲህ በባዶ እጄ ነው የመጣሁት። አልቀረብም፣ ቤት እኮ ነው። ደግሞ ራስን እንደ እንግዳ ማየት ጀመርክ። ድሮም አልችልሽም እኮ ዝም ብል ይሻለኝ ነበር። የሚበላ ነገር ላቅርብ፣ በቃ ጠብቀኝ። ይሄ ሙያውንም እንዳለ ነው። በቃ እጄን ታጥቤ ልምጣ። አበይኝ ተሰርታለህ። እንዴት ነው ምግቡ? ሙያ ያልናፈቀህም ነበር? ምን ዋጋ አለው ብለሽ ነው ይሄን የመሰለ ሙያና ቁንጅና አንዱ አፍፍ ሲያደርገው? እኔማ ያው አጨብጭቤ መዳር ሆነ እኮ ስራዬ። አይ ቢንዬ፣ እንዴት አድርጌ እንደማፈቅር ልንገርህ። በውስጤ ፍቅርህን ይዤ እስከ መቼ ልሰቃይ? ሄርሚ ደሙ ጀመረሽ። የት ሄድሽ? ኧረ የትም ብላ ቢንዬ። ባቲስ ይሄን የመሰለ ምግብ ይምረዋል ብለሽ ነው? እኔ የምልህ ቢንዬ፣ ፍቅር ይዞ ያውቃል? ኧረ አያውቅም፣ ግን ይዞኝ ስሜቱን ባውቀው ምንኛ ደስ ባለኝ። ግን እኮ ፍቅር እንዲይዝ መጀመሪያ ልብ ክፍት መሆን አለበት። የእኔ ልብ ባክሽ ሁሌም ክፍት ነው። ግን ያው እስካሁን ለሴት ልጅ የተለየ የፍቅር ስሜት ተሰምቶኝ አያውቅም። የወደፊቱን ባላውቅም እኔ ግን ፍቅር ሳይዘኝ አይቀርም። ኧረ እባክሽ ከማ ታዲያ ለምን አልነግሪው? ምናልባት እሱ ባይፈልገኝስ? አስከፍቼው በኋላ እንዳይርቀኝ ፈራው። ቢንዬ የት ሄደ ነው? ሰፈር መጥቼ እኮ አጣውክ። ምን ነው ሊዲያ፣ ፈልገሽ ነው? ሄርሚ ጋር ሂጄ ነው። ሄርሚ ምን ትሰራለህ ደግሞ ከሷ ጋር? ማለት አልገባኝም። ምን ለማለት ፈልገሽ ነው? አይ እንዲሁ ነው። እኔማ ለአስቸኳይ ጉዳይ ፈልጌህ ነበር። ምን ነው? በጣም አስቸኳይ ነው? አዎ ከቻልክ ቶሎ ድረስ። ምን ነው ቢኒ፣ የተፈጠረ ችግር አለ? እኔ እንጃ። ሊዲያ ለአስቸኳይ ጉዳይ ፈልጋለሁ ብላኝ ነው። እሺ ቢንዬ፣ በምንም አይነት ሁኔታ ካስፈለግኩ ደውልልኝ። እሺ ሊድ፣ በቃ እኔ ስለ ግብዣው ደግሞ በጣም አመሰግናለሁ። በኋላ ደውልሻለሁ። እሺ ሊዲያ፣ ደህና ነሽ? በሰላም ነው እንደዚህ አቻኩልሽ የጠራሽ? አረ በሰላም ነው ቢኒ። ያው በጣም አስከፍቼ ስለነበረ ከጎን ሆኜ ትንሽ ጊዜ ላሳልፍ ብዬ ነው። እንዴ ሊዲያ፣ ምን ነካሽ? ለዚህ ነው እንደዚህ አቻኩልሽ የጠራሽ? አዎ ቢኒዬ፣ ለምን እንደሆነ ባላቅም ስላንተ ማሰብ ማቆም አልቻልኩም። ቀልድ መሆን አለበት። አረ በፈጠረሽ ሊዲያ፣ ምን ሆነሻል? ቀልድ አልከው ቢኒዬ? እኔ የምሬን ነው። ሳላፈቅር አልቀርም። ሊዲያ፣ ምን ነካሽ? እያወራሽ ያለሽው ነገር ታውቁሻል? አፈቅራለሁ እኮ ነው ያልሽው። አይዞ፣ ከልብ አይደለም፣ የሄርሜላን ሀዘን ለማየት ስል ነው። ጭራሽ አትናገሪ። ዛሬማ ልክ አይደለሽም። ሰላም ስትሆኚ ብናወራ ይሻላል። ቢኒ፣ አንተ ቢኒ። ናቲ የት ነህ? በአስቸኳይ ሄርሜላና ቢኒ የምናጣላበት መንገድ ማሰብ አለብን። የት ነህ ናቲ? ሰፈር ነኝ ሊዱ። መጣሁ።
ሄርሚ ቤት ነሽ እንዴ? አዎ ቢኒዬ፣ የተፈጠረ ችግር አለ? አይ ሰላም ነው። በቃ ቤት መጣው፣ የቀረውን እዛው እናወራለን። ምነው ቢኒዬ፣ ልክ እኮ አይደለህም። ኧረ ተይኝ እስኪ። ያን ሁላ ነገር ካደረገችኝ በኋላ አሁን ከመሬት ተነስታ አፈቅርሃለሁ ትለኛለች እንዴ? ምን ማናች ያለች? ይሄማ በጭራሽ ሊሆን አይችልም። በጭራሽ አይሆንም ነው ያልሽው? አዎ ማንኛ ልጅ ከየትም መታ አፈቅርሃለሁ የምትልክ? እሱ እኮ ነው የገረመኝ። ይቺ ሊዲያ ናታ። ሊዲያ የበፊቷ ጓደኛክ? አዎ። ምን ነው ደነገጥሽ? አይ ምንም። ቢኒ መሄድ ያለብኝ ቦታ አለ፣ በኋላ እንገናኛለን። እሺ። ሊዲያ ሁሌ የኔ የሆነ ነገር መውሰድ ያስደስትሻል። እመኚኝ፣ በአሁኑ ግን መቼም አይሳካልሽ። ናቲ ችግር ራሴ ላይ ሳልፈጥር አልቀርም። ምን ነው ሊዱ፣ ምን ተፈጠረ? ቢኒያምን አፈቅራለሁ ብዬ ነገርኩት። ወይኔ ሊዱ፣ ቆይ ለምንድን ነው የምትጮኪው? ነገሮች ሁሉ እኮ ያበላሽሽ ነው። ስማኝ፣ አሁን ያለን ብቸኛው አማራጭ ሄርሜላ መጥፎ እንደሆነች ቢኒያም እንዲያስብ ማድረግ ብቻ ነው። እሱ እንዴት ማድረግ እንችላለን? እሱንም እኔ እንድነግርህ ትፈልጋለህ? ቆይ ስራ ምንድን ነው አንተ ሰውዬ? አረ ሊዱ ተረጋጊ። እሺ በቃ የአዳጋ ሂጂው ነገር ለማግኘት ልሞክር። ጥሩ፣ አዲስ ነገር ካለ ቶሎ ደውላ አሳውቀኝ። እሺ ሊዱ፣ ግን አደራ የሆነ ነገር ከማድረግሽ በፊት ቀድመሽ ለኔ አሳውቂ። እንዴ ሄርሜላ ደወለች። ሄሎ ሄርሜላ። ሄሎ ሊዲያ፣ እንዴት ነሽ? ይመስገን ነው። ከስንት ጊዜ በኋላ ከየት ተገኘሽ ባክሽ? ያው ከጠፋሁበት ነው። በአካል ላገኝሽ ፈልጌ ነበር። ይመችሻል? ምን ነው በሰላም ከዚህ ሁላ ጊዜ በኋላ? አዎ በሰላም ነው። ማውራት ያለብን ጉዳይ ስላለ ነው። ጥሩ፣ ያለሁበትን ቦታ ቴክስት አደርግልሻለሁ። ምን ፈልጋ ነው ደግሞ እቺ ሞኝ? አሪፍ አጋጣሚ ነው ለኛ። እንዴት ማለት? እሱ ለኔ ተዩ ሊዱሻ። በጣም አሪፍ። ላቺን ከባድ ሰው ይላል። በቃ አንተ ሰፈሩን ካልዞርክ አይሆንልህማ። ምን አባቴ ላርግ ብለህ ነው? ስራ ሲጠፋ ጊዜ እኮ ነው። ይቅር በለኝ ናቲሻ። ሄርሜላ አንተ የሚሆን ስራ ሳልጠይቃት እኮ ቀረሁ። አረ ጣጣ የለውም ያዳ፣ ቀስ ብሎ ይደርሳል። እኔ የምልህ ከሄርሜላ ጋር ግን ምንድን ነው የምትሰራው? አንተ ሰውዬ ሚስጥር ነው አልኩህ እኮ። አረ መድኃኒዓለም ምን አይነፋም ያዳ። እኔ እናንተ መደባበቅ ጀመር። እንደዛ እኮ አይደለም። ይኸውልህ ይህንን ነገር ከሌላ ሰው ጋር ልስማውና አልለቅህም። አረ ሐሳብ አያግባሽ ያዳ። ይኸውልህ ሄርሜላ ቢናን ታፈቅሯለች። ከዛ ምን መሰለ በቃ ይሄ ነው ያለው ነገር። የሚገርም ነው። ታዲያ ምን አገባህ አንተ? የሚባለው ነገር እያደረግህ አንተ ገንዘብህን ስራ። ይኸውልህ ናቲ፣ ይህንን ነገር ከሌላ ሰው ጋር ልስማውና ማዘር ትሙት አልፋታል። አረ ምን ነካ ያዳ? በእኔ 100% ተማመንብኝ። ፒስ በቃ አትጥፋ። ሄሎ ሊዱ፣ ለቢኒ ብር የምትልከው ሄርሜላ እንደሆነች አውቄያለሁ። ብራቮ ብራቮ ናትሻ። አሁን ከሄርሜላ ጋር ልንገናኝ ስለሆነ ያለውን ነገር ደውዬ አሳውቃለሁ። እሺ ሊዱ፣ ስልክሽን እጠብቃለሁ። ሄሎ ሄርሚ። ሄሎ ቢንሻ፣ የት ሆነህ ነው? የት አባት ይሆናለሁ ብለሽ ነው? እዛ የፈረደበት ድንጋይ ላይ ነው። በቃ አክስቴን ላገኛት እየሄድኩኝ ነው። ስመለስ አገኛለሁ። እሺ ከች በይ በቃ።
አንተ ነህ ቢኒያም ማለት? አዎ ማን ልበል? እኔን እንኳን አታውቀኝም፣ ነገር ግን ማን በድብን ገንዘብ እንደሚልክልህ አውቃለሁ። እየቀለድክ መሆን አለበት። አዎ ማን ነው ማወቅ ፈልጋለሁ። ተረጋጋ። ይሄን ነገር ማን እያደረገው እንደሆነ እንድታይ ያደርጋል እኮ። ከኔ ምንድነው የሚጠበቀው ታዲያ? ምንም። እኔ የምልህ ቦታ ብቻ መሄድ። እሺ የት ነው የሚሄደው? ሄሎ ሊዱ። ናት። ምን አዲስ ነገር አለ? አንቺና ሄርሜላ የምትገናኙበት ቦታ ቢኒያም እንዲሄድ አድርጌዋለሁ። ያሙሃል እንዴ? እሱም ማድረግ ለምን አስፈለገ? ጥሩ ጥያቄ ነው። አንቺ ቦታው ጋር እንዳትሄጂ። ያዳና አሁን ደውዬ ሄርሜላ የቀጠርሽባት ቦታ ለስራ ፈልጌ ነው ብዬ እንዲመጣ አድርገዋለሁ። በተመሳሳይ ሰዓት ቢኒያም ማን ገንዘብ እንደሚልክለት ለማየት ሲመጣ ሄርሜላና ያዳ አንድ ላይ እንዲያያቸው አደረግን ማለት አይደለ? አንበሳ እኮ ነህ። ለዚህ ጭንቅላትህ ሽልማት ያስፈልግሃል። እሱ ስራው ከተሳካ በኋላ አይሻልም ሊዱሻ? ጥሩ፣ በቃ ሁሉንም በሰዓቱ እንዲሆን አድርግ። ያዳ አዲስ ችግር ተፈጥሯል። ምን ተፈጠረ ሄርሙ? ሊዲያ አሁንም የኔን ነገር መመኘት አላቆመችም። ቢኒያምን አፈቅረሃለሁ አለችው። ምን? አሁንም አልፈታችም ማለት ነው? አረ እንደውም ብሶባታል። በአካል ልክ ልኳል። ልነግራት ሊሄድ ነው። ሄርሚ ረጋ ብትይ አይሻልም? በንዴት ሄደሽ የማይሆን ነገር እንዳይፈጠር። ነገርኩ እኮ ይሄን ድፍረቷን ለአንዴና ለመጨረሻ ጊዜ እንድታቆም ማስጠንቀቅ አለብኝ። ታዲያ እሺ እኔ ማግዝሽ ነገር አለ? አይ ምንም የለም፣ ካስፈለገኝ ደውልልሃለሁ። እንደዛ ከሆነ እሺ፣ እኔም አንድ ቀጠሮ አለኝ፣ እዛ ልሂድ በቃ። በቃ የነበር የኔና አንቺ ጓደኝነት ይሄ ሁሉ ማስመሰል ለምን አስፈለገ? ቢኒዬ እንደምታስበው አይደለም። ቆይ ላስረዳክ። ምንም መስማት አልፈልግም። አሁንማ ሁሉም ነገር ግልጽ ሆነልኝ። አረ ቢኒ በፈጠረ ተረጋጋ። አልረጋጋም። አሁን ከዚህ ሰውዬ ጋር ምን እየሰራሽ እንደሆነ ብቻ ልትነግሪኝ ትችያለሽ? እባካችሁ በሆነ ባልሆነ እየጠራችሁ አትረብሹ። ስራዬን ልስራበት። ቆይ እዚህ ምን ትሰራለህ? እያወጣጣሁት እያለኩ ነው የመጣኸው። የሆነ ሰው ነው ማን ገንዘቡን እንደሚልክልህ ማወቅ ከፈለክ ብሎ እዚህ ቦታ ይላከኝ። የምርህ ነው? አያህ ይሄን ነገር የሚያደርጉ ሰዎች ሆን ብለው ይጫወቱበት ነው። ቆይ ለምን ግን የሁሉ ዙሪያ ጥምጥም አስፈለገ? ምናልባት እኮ አንተን ላለማስከፋት ይሆናል ይሄን ነገር በድብቅ የሚያደርጉት። አይ በፍጹም። ሲጀመር ለኔ የሚያስብ ሰው ቢሆን ኑሮ እንደዚህ መደበቁ ለምን አስፈለገ? እባክህ ቢኒዬ ሁሉንም ነገር በመጥፎ ነገር አታስበው። እንዴት አላስብ? ለኔ ቢያስቡማ ይሁላ ጊዜ ባልተጫወቱብኝ ነበር። ቢኒዬ ትንሽ ነው የቀረን። ማን እንደሆኑ ለማወቅ የተቻለኝን እያደረግኩ ነው። አይ ሄርሚ በከንቱ ድካሚ ሲልሽ ነው እንጂ እነዚህ ሰዎች በቀላሉ የሚደረስባቸው ሰዎች አይደሉም። በቃ እኔ ልሂድ። የማንንም ወሬ ሰምቼ እዚህ ድረስ መምጣቴ ነው የሚቆጨኝ። ወይኔ ያዳም ምን አይነት የቀሽም ስራ ነው የምትሰራው? ቆይ እንዲህ ሊፈጠር ቻለ? እኔም ግራ ገብቶኛል ሄርሚ። ናቲ የሚባለው ጀለሴ ነው እዚህ ቦታ የላከኝ። የሆነማ የተደበቀ ነገር አለ። እኔንም ሊዲያ ናት የላከች። ስለዚህ በሊዲያና በናቲ መካከል የሆነ ነገር አለ። ይሄ ውሻ እሱ ከሆነ ይህንን ያደረገው ገድለዋለሁ። ያዳም ምንም እንዳታደርግ፣ በመሃላችሁ ምን እንዳለ ብቻ ለማጣራት ሞክር። እሺ ሄርሚ።
መቼም የሄርሜላ ነገር ከዛሬ አያልፍም፣ ያበቃላታል ብለን ተስፋ እናደርጋለን። እንግዲህ የምን ተስፋ ነው ደግሞ? ምን የቀረ ነገር አለ? ሁሉንም ቦታው ላይ እንዲሄዱ አድርገሃል አይደል? አዎ ሊዱሻ፣ እስኪ ሄደሽ ያን ጀዝባ ምን እንደሚል ስሚው። በጣም አሪፍ። እስኪ ምን እንደተፈጠረ ደግሞ ቢኒ ጋር ሄጄ አጣራለሁ። እንዴ ያዳ ደወለ። አንሳው። ያዳ ብራዘር ይለዋል። የት ነህ ናቲ? ምን ነው ወንድሜ ፈልገኝ ነው? ድምጽ ልክ አይደለም። አረ ሰላም ነው፣ እንዲሁ ላገኝ ፈልጌ ነው። አሁን ይመቻል? በሰላም ከሆነ ጥሩ። አሁን ስራ ላይ ነኝ። ስጨርስ ሰፈር እመጣለሁ። እሺ እጠብቅሃለሁ። ስጨርስ ቶሎ ከች በል። የሆነ ነገርም አስቧል። ድምፁ ልክ አይደለም። እንዴ እንደዛ ከሆነማ እንዳትሄድ እሱ ጋር። አይ ካልሄድኩማ የባሰ ይጠረጥራል። ሄጄ ምንም ባላወቀብኝ ይሻል። አንተ ታውቃለህ እንግዲህ። ብቻ ነገሮችን በጥንቃቄ አድርግ። እኔ ቢኒ ጋር ምን እንደተፈጠረ ሄጄ ላረጋግጥ። ቢኒሻ እንዴት ነህ? ሊዲያ እንዴት ነሽ? አለሁልህ ይመስገን ነው። እኔ የምልህ በድብቅ ገንዘቡን የሚልክልህ ማን እንደሆነ ደረስክበት? ኧረ ተይኝ እስኪ፣ ምንም ልደርስበት አልቻልኩም። ምንም አዲስ ነገር የለም? ዛሬ የሆነ ሰው እዚህ መጥቶ ማን በድብቅ ገንዘብ እንደሚልክልህ አሳያለሁ ብሎ የሆነ ቦታ ጠቁመኝ። ስሄድ ሄርሜላና ያዳን አላገኟቸውም መሰለሽ? ሄርሜላ ነው ያልከው? እሷ ደግሞ እዛ ምን ትሰራለች? ያው እሷ እኔን ለማገዝ እየሞከረች ነው። በማያገባት ነገር ገብታ ደከመች እንጂ። ወይኔ ዲዲያ፣ አንተ ሰው አይገባም እንዴ? ሄርሜላ ነች እንደዚህ እያደረገች ያለችው። ሊዲያ የት ሄድሽ? አይ የትም። በቃ ቢኒዬ እኔ ልሂድ፣ እቤት ያልጨረስኩት ስራ አለብኝ። እሺ ሊዱ፣ መልካም ቀን። ወይኔ ናቲ፣ ያሰብነው ነገር በሙሉ አልተሳካም። እንዴት ማለት? እሱም የመሰለው ማን በድብቅ ገንዘብ እንደሚልክለት ሄርሜላ እያጣራችለት ነው የመሰለው። ወይኔ ይሄ ጀዝባ ዝም ብሎ የሚባለውን ነው የሚያምነው። ቀላል ለእኔ ተይልኝ ሊዱ፣ ከባድ የሆነ ቀመር ነው ማዘጋጀው። እሺ ናቲ፣ ብቻ እንደምንም ብለን እንዲጣሉ አለ። ቢኒዬ ቆይ ግን ይሄን ገንዘብ የሚልክልን ሰውዬ ብታገኘው ምን ትለዋለህ? ብቻ ላገኘው ምን እንደምለው ነው ያውቃለሁ። ቢኒዬ ለአንተ የሚያስብልህ ሰው እኮ ይሆናል። ያው አንተ እንዳትሳቀቅ ብሎ ይሆናል በድብቅ የሚልክልክ። አይመስለኝም ሄርሚ፣ እኔን መርዳቱ ጥሩ ሆኖ እያለ መደበቁ ግን ምንም ምቾት አልሰጠኝም። የሆነ መዘዝ ይዞብኝ እንዳይመጣ። ምንም መዘዝ አይኖረውም ቢኒ፣ በቃ ቀለል አድርገው። አንተ ማገዝ የፈለገ ሰው ይሆናል። ቢሆንም ቢያንስ ማንነቱን ቢነግረኝ ደስ ይለኛል። ያው የጊዜ ጉዳይ ነው። ማን እንደሆነ ማወቃችን አይቀርም። እስኪ እንዳፍሽ አድርገው። እንደሱ ነው የሚባለው ቢኒዬ። እኔ የምለው ሄርሚ፣ ቆይ ለምንድን ነው ግን በዚህ ልክ ለኔ የምትጨነቂው እንዴ? ምን ነካክ ቢኒዬ? ጓደኛ አይደለ እንዴ? ይሄም ሲያንስብክ። ብቻ ፈጣሪን አመሰግነዋለሁ አንቺን የመሰለች የምታስብልኝ ጓደኛ ስለሰጠኝ። አይደል? አልቀረብም ወረኛ። ወይኔ ችርኩስ ምን አባቷ እያለችው ነው ደግሞ? ስማኝ ናቲ፣ አሪፍ ሀሳብ መጥቶልኛል። ምን አይነት ሀሳብ ሊዱ? ለምን ቢኒን ገንዘቡን እምልክልህ እኔ ነኝ ብዬው ከዛም በኋላ ይቅርታ አልጠይቀውም። እንደዛ ይሻላል። እውነቱን ያወቀ ጊዜስ? እንዴት ያውቃል ብለህ ነው? በምንም አይነት ሁኔታ እንዲያውቅ እድል አትሰጠውም። እሺ፣ ግን ጥንቃቄ በተሞላበት መንገድ አድርጊው። ቢኒዬ እንዴት ዋልክ? ሊዲያ እንዴት ነሽ? አለሁልህ ቢኒዬ። ከዚህ በላይ ግን መደበቅ ሰልችቶኛል። ምኑን? ግን ቃል ግባልኝ መጀመሪያ ይቅርታ እንደምታደርግልኝ። ደግሞ ምን አጥፍተሽ ነው ይቅር የምልሽ? የምር አጥፍቻለሁ ቢኒ፣ ይቅርታ አድርግልኝ። እሺ ችግር የለውም ንገሪኝ፣ ይቅር እልሻለሁ። ይኸውልህ ቢኒዬ፣ እስካሁን በድብቅ ገንዘብ እምልክልህ እኔ ነበርኩኝ። ምን? አንቺ ነበርሽ እስካሁን የተጫወትሽብኝ? ቢኒዬ ተረጋጋ። ለአንተ አስቤ ነው እንደዚህ ያደረግኩት አይደል? ለእኔ አስበሽ። ታዲያ የሁላ ጊዜ መደበቁ ለምን አስፈለገ? የሁላ ጊዜ ጭንቀት ስፈጥሪብኝ።
እኔ እንደሆንኩ ካወቅ አትቀበለኝም ብዬ ነው። እባክህ ቢኒ ይቅር በለኝ። አረ ሊዱ በቃ በፈጠረሽ ረፊ፣ በቃ ይቅርታ አድርጌልሻለሁ። እውነት በጣም አመሰግናለሁ ቢኒዬ። ይሄን ሁሉ ያደረኩት ለአንተ በማሰብ ነበር። እሺ ሊዱ፣ ግን በዚህ መልኩ ባታደርጊው ጥሩ ነበር። አንዴ ሆኗል ቢኒዬ። ከዚህ በኋላ እንደዚህ አይነት ስህተት ላልሰራ ቃል እገባለሁ። እሺ። ከጭንቀት ሊገላገልከኝ። በቃ እኔ ልሂድ ቢኒዬ፣ በኋላ እንገናኛለን። ያዳ ብራዘሬ በሰላም ነው እንዲያቸኩል የጠራኝ? ምን አባስበህ ነው እዛ ቦታ የቀጠርከኝ? ምን ነው የተፈጠረ ችግር አለ? የጠየቅኩን ብቻ መልስልኝ። አረ ያዳ ምንም አላሰብኩም። እዛው ነው ወርክ አለ ብለውኝ ለአንተ የሚሆን ስራ አይጠፋም ብዬ ነው የላኩ። አይደለ አንተ ብቻ ነህ አራዳ። አሁን ትልቅ ችግር ከመፈጠሩ በፊት ከሊዲያ ጋር ያለህ ነገር ተናገር። አረ ያዳ የምን ሊዲያ ነው? ከሷ ጋር ደግሞ ምን ይኖረኛል? ለመጨረሻ ጊዜ ልጠይቅህ፣ ከሊዲያ ጋር ያለህ ነገር ምንድን ነው? አረ ምን ነካ ያዳ? ናቲ እኮ ነኝ። የሆነ ነገር ቢኖር እንዴት ካንተ ደብቃለሁ? ትዕግስቴን እየተፈታተንከው ነው። ሄርሚ ገንዘቡን ማን በድብቅ እንደሚልክ አውቄያለሁ። ምን? ማን ነው? ሊዲያ ነበረች የሁላ ጊዜ ተደብቃ ገንዘብ ስልክልኝ የነበረው። እርግጠኛ ነህ ቢኒ? እንዴት አወቅ? እሷ ምን ሆኗል? አዎ ራሷ ነው የነገረችኝ። እንደውም ይቅርታ ጠይቃኝ ይቅርታ ማድርጌላታለሁ። ወይኔ ሄርሜላ ጉድ ሆነሻል። ያዳ የት ነህ? ምን ነው ፈልገሽ ነው? ሄርሚ ሰፈር ውስጥ ነኝ። በቃ መጣሁ። እኔ እናንተ አልጨረስንም። እሺ ይከዚያው ያዳ ጉድ ሆነናል። ምን ነው ሄርሚ? ምን ተፈጠረ? ያቺ እርኩስ ሊዲያ ቢንያምን እኔ ነኝ በድብቅ ገንዘቡን የምልክላለች። ወይኔ ያዳ፣ እቺ የተረገመች ዋጋዋን ነው የምሰጣት። አዎ ያዳ፣ ይሄ በዝምታ የሚታለፍ አይደለም። ብቻ አንቺ እሺ በይኝ እንጂ እኔ ማድረገውን አውቃለሁ። አደራ ግን እንዳትጎዳት። ምንም ቢሆን ሴት ናት። ያው ከጥፋቷ እንድትማር ብቻ ትንሽ ማስተማሪያ ስጣት። እሺ ሄርሚ፣ ሐሳብ አይግባሽ። በቃ እኔ ቤት ሄጄ እረፍት ላድርግ። እያንዳንዱን ነገር እየደወልክ አሳውቀኝ። ሊዲያ የማይሆን ነገር ውስጥ ነው የገባሽው። ያለሽበት መጥቼ ዋጋሽን እሰጥሻለሁ። አሳክተነዋል አትሻ። ቢኒያም ነኛል። ይቅርታ እኮ አደረገልኝ። በጣም አሪፍ። ከዚህ በኋላ ነገሮችን በጥንቃቄ ማድረግ አለብን። አዎ ጊዜ ማጥፋት አያስፈልግም። ባለፈው ያሰብነውን ሀሳብ ዛሬ ማድረግ አለብን። ቤት ውስጥሽ በመጠጥ ልታሰክሪው ነው? አዎ ሌላ አማራጭ የለኝም። ከዛን ከኔ ጋር ፎቶ አነሳውና ሄርሜላ እንድታይ አደርጋለሁ። በጣም አሪፍ። መልካም እድል ብያለሁ። እንግዲህ እናንተ እርኩሶች ከኔ የምታመልጡ መስሏችሁ ነበር? እሺ ሰውየው፣ አሁን ደግሞ ምን ትለኝ ይሆን? ጉጉጉ ያዳ፣ ምንም እንዳታረግ። ሁሉም ነገር አንድ ባንድ አስረዳሃለሁ። እንዴት ነሽ ሊዲያ? አለሁልህ። እኔ የምልህ ቢኒ፣ ዛሬ ቤት ልጋብዝህ ፈልጌ ነበር። ውይ ሊዱ፣ ዛሬ እንኳን አልችልም። ባይሆን ሌላ ቀን ልሞክር። አየህ አይደል፣ ከልብ ይቅር አላልከኝም። ይቅር ብትለኝማ ግብዣዬን አትንቅም ነበር። እንደዛ እኮ አይደለም ሊዲያ። ብዙ አትቆይም እኮ ቢኒ፣ የተወሰነ ተጫውተህ ትሄዳለህ። ውይ ሊዱ፣ በቃ ድርቅ ካልሽ እኮ አትመለሽም። እሺ በቃ መጣሁ። እና ቢኒያም አሁን ወደ ሊዲያ ቤት ሊሄድ ነው? አዎ መጠጣጠጣ ካሰከረችው በኋላ የፈለገችው ነገር ታደርጋለች። ምን? ወይኔ ሄርሚ ጉድ ሆነናል። ሄርሚ የት ነሽ? ከባድ ችግር ተፈጥሯል። ምን ተፈጠረ ያዳ? ምን? ቶሎ ሊዲያ ቤት መሄድ አለብሽ። ቢኒያም የሆነ ነገር ከመሆኑ በፊት። እሺ በቃ ያዳ፣ ደውልልሃለሁ።
ማን ነው? ሰላም ለዚህ ቤት። ያው ላጠፋው ጥፋት እኮ ቤት ጠርቼ ይቅርታ ልጠይቅ ብዬ ነው። አረ ሊዱ አያስፈልግም ነበር እኮ። አይ ይሁን እስኪ እና የሚበላ ነገር ላቅርብና እንብላ። ውይ ማርም ማለስ አሁን ነው የበላሁት ስመጣ። እንደዛ ከሆነ እሺ በቃ መጣሁ። ሊዱ ወይን ምን ይሰራል? እንዲሁ እኮ ማውራት እንችላለን። አይ ቢኒዬ ለጨዋታው ድምቀት አሪፍ ነው።